ሰላም እንዴት ናችሁ? ዛሬ ስለ አንድ ነገር ላወራ ፈልጌ ነው። ምንድነው ፕራይቬሲ ሲባል ምንድነው? አይምሯችሁ ላይ ቀድሞ የሚመጣው ነገር ብቻችንን መሆን እንፈልጋለን። የግል የምንገለገልባቸው ስልክ፣ ኮምፒውተር የመሳሰሉ ነገሮች ሰዎች እንዲያዩብን አንፈልግም። እንደነዚህ አይነት ነገሮች ፕራይቬሲ ልንላቸው እንችላለን። ነገር ግን ይሄ ብቻ ነው ወይ ፕራይቬሲ ብለን ስንጠይቅ ብዙ ነገር ነው ፕራይቬሲ እና ሰዎች መስማት የማይፈልጉት ነገር ያለ መስማት፣ ማየት የማይፈልጉትን ነገር ያለ ማየት መብት አላቸው። እዛ ቦታ ላይ ተገደው ሊገኙ ይችላሉ። ምንድነው አሁን የዚህ ቪዲዮ ዋና ዓላማው ብዙ ጊዜ የምንታዘበው ነገር አለ። በትራንስፖርት ላይ፣ በባስ፣ በታክሲ፣ በተለያዩ መንገዶች ኢቭን 2-3 ሆኖ በጋራ በሚካሄድበት ራይድ ሳይቀር ቲክቶክ ስንጠቀም በምን መንገድ ነው የምንጠቀመው? ታዝባችሁ ከሆነ ታክሲ ውስጥ ሆነን ድምፁ በጣም ከፍ አድርጎ ሁሉም ሰው እየሰማ ቲክቶክ የሚጠቀም ሰው አለ ስክሮል እያደረገ። ነገር ግን አጠገባችን ብዙ አይነት ሰው ይኖራል። ህፃናት ይኖራሉ፣ ትልልቅ ሰዎች ይኖራሉ። አንድ ቪዲዮ አይተን ቀጣይ ቪዲዮ ምን እንደሚሆን አናውቅም። ከጨዋነት የወጣ ተገቢ ያልሆነ ነገር ሊሆን ይችላል እና ስለዚህ ሰዎች አጠገባችን ያለ ሰው መስማት የማይፈልገውን ነገር እያሰማነው ነው ማለት ነው። እና ታዲያ ምንድነው መፍትሄው ካልን የኔን ልምድ ብነግራችሁ እኔ መጽሐፍ ይዤ ነው ትራንስፖርት ውስጥ የምገባው። ታክሲ ውስጥ ስገባ መጽሐፍ ይዤ ነው የምሄደው። እያነበብኩ ነው የምሄደው። ብዙ ጊዜ ሰዎች ለማንበብ ጊዜ የለንም ይላሉ። እንደነዚህ አይነት ጊዜዎችን ስለማንጠቀም ይመስለኛል። እና አንደኛው ይሄ ነው፣ ባንጠቀም በምትኩ ሌላ ነገር ብንጠቀም ነው። ሁለተኛ መጠቀም ግድ ከሆነ ግን ኤርፎን ተጠቅመን ሌሎች ሰዎች በማይረብሽ መልኩ ብንጠቀም የተሻለ ነው የሚሆነው እና የሰዎችን ፕራይቬሲ መስማት የማይፈልጉትን ነገር እንዳይሰሙ መጠንቀቅ አለብን ብዬ አስባለሁ። እና እናንተስ ይሄንን ታደርጋላችሁ? የምታደርጉ ከሆነ ምናልባት ተገቢ አይደለም ብዬ ነው የማስበው። ይሄ የኔ ሀሳብ ነውና ፕሊስ እዛ ላይ እያስተዋልን እንትን ብንል ጥሩ ነው የሚል መልእክት ለማስተላለፍ ነው። አመሰግናለሁ።